ተመራቂ ኮማንዶዎች እንዳስጎበኝ ፈቀድልኝ። እሺ የክብር እንግዶች ተነስተው ተከተሉኝ፣ ሰልፉን ይደረጋሉ። እዚህ የተቀመጥነች ደግሞ መቀላለቅ ሞራል ለጠላት ይጭመጡ ሀበሻዊ ሞቃተሙ ነፃነት ነው ፋኖ ስሙ ዘውገ ንጉሥ ዮቶራዊ ልባም ጀግና ዳማታዊ
የፈተና ጊዜያቸውን አጠናቀው በድል ተወጥተው ቦኔት የሚለብሱበት ነው። ባለ ሞራል ተቀበሉልን። ላክልን። ያንሳል። አረ ሞራል ያንሳል። ቀይ ቦኔት የመልመዱ ለአድራጊነት ይህን ቀይ ቦኔት እየለበሱ አረ ሞራል ያንሳል። እስኪ ተመልከቱት። ቁፍጥን ያለ አረ ሞራል ያንሳል። ሞራል ስጣቸው እስኪ ሞራል ስጣቸው። እሺ ሞራል ያንሳል። ሽልማቱን የሰጡልን ሁለቱ ጓዶች በክብር ወደ ቦታቸው ይመለሱልናል። እጅግ ከልብ እናመሰግናለን። ቆቡን እንዲያስደርግልን እንጠይቃለን። አምሳ አለቃ ቆባቸውን ኮራ ጀነን ብለው ከደረታቸው ነፋ ብለው እንዲያደርጉ ትእዛዝልኝ እባክህ። ሰልፍያ ቦኔት በጅ Block! በሰንደቅ ዓላማ መሪነት በከፍተኛ አመራር በግብረ ማለፍ ወደፍ Bacak! Hey!
ويبرك ونكرك دور وكازرك لما ساقل ولا بات وين هللويا አንተ ማነህ? አንተ ምን ለአማራ እህታችን ለምስኪኗ እናታችን ለቆምንላት ሀገራችን ቢፈስም ደማችን አይሳሳም ልባችን ገደላችን ጉሩ አጎብዳችን ለአንድ ጠላት ተኩሶ የማይስት የአማራ ልጅ ጀግና ስማችን ገና ባችን ተራራ ስማችን አማራ አማራ ወራዳ አልፋኛ ታና መሪዎቻችን እጅ የእናት ሀገራቸውን የታላቋን ኢትዮጵያ በዓለም ላይ ገናና ያደረጋትን ይህ መንግስት ቢጠላውም በሰማይ የምናየውን ይህ ቀስተ ደመና የመሰለ ሰንደቅ ዓላማ በታላቅ ክብር ይሰጣሉ። ሰልጣኞች ወደፊት መጣችሁ ከመሪዎቻችሁ እጅ አደራችሁን እንድትቀበሉ በክብር ሞራል ሞራል አንሳል። ኧረ እባክህ ሞራል ስጥልኝ። እሺ ዝቅ ብለው ባንዲራቸውን ይረከባሉ። ባንዲራቸውን ኧረ ሞራል ስጥልን፣ ሞራል ስጥልን፣ ሞራል አንሳል። እሺ እሺ ባንዲራቸውን ተረክበው እየተመለሱ ይገኛል። ሞቅ ባለ ሞራል እስኪ ኧረ ሞራል ስጥልን፣ ሞራል እሺ ባንዲራ ርክክቡን ላደረጉልኝ ሶስቱን ጓዶች እጅግ ከልብ አመሰግናለሁ። ሞቅ ባለ ሞራል ወደ ቦታቸው ሸኙልኝ። እሺ አመሰግናለሁ። ሞቅ ያለ ሞራል የተመራቂ ኮማንዶ ትርኢት እንዳሳይ ፈቀድልኝ።
ሞራል የለም። ሞራል ስትለም ሞራል ስትለም አንሳል ሞራል ስትለም ስድስት ወር የዋዛ አይደለም። እንዲህ የእርቅ ስራ ጭምር ነው። ገረሻል አመድ ገላቸስ ሞራል ያንሳል። ሞራል ስጠልኝ ሞራል ያንሳል። ሞራል ስጥልኝ ድብልቅልቅ ያለ ሞራል ስጣቸው እስኪ አንዱ ሞራል ስጥልኝ ሞራል ያንሳል። ሞራል ስትልኝ ያንሳል። አንድ ድገማቸው እስኪ አንድ ሞቅ ያለ ሞራል ስድስት ወራት ሲባል ዝም ብሎ ቁጥር ብቻ እንዳልሆነ እንደዚህ የሚያምር የሚገርም ስራ ላሳዩን ካታ ላሳዩን ተመራቂዎች እስኪ ድብልቅልቅ አድርጉት ከዳር ጋር እስኪ ከዳር ጋር ሞራል ስጣቸው። አረ
ሞራል ያንሳል ያንሳል ያንሳል። ሞራል አባቴ 6 ቀን ሞራል ያስፈልገኛል። የሚገርም አቅምና ችሎታ እሺ ለሞራል ዝግጁ ናችሁ? ለሞራል moral. እሺ ሞራል የሚሳተው
ሞራል ያንሳል። ሞራል ያንሳል። ይሰራል። ኧረ ሞራል የስድስት ወራት የስቃይ ፍሬ ነው። ሞራል ስጣቸው እስኪ። ኧረ የለም
ምን ነው ትለኛለህ? ከኔ መጣ ከዚህ ነው የመጣው እኮ አንተ ከዚህ ይላል እንዴ? ከዚህ ነው የመጣ ከወዲህ ነው ናስተፈተሽ ማታ ናስ አጭ በረው ምን ነው ሆነ ነው እዚህ ጋር እናንተ ጓደኞች ፋኖች በመንገድ ላይ ብር የወሰዱብኝ ፋኖች ናቸው። ምን አረክ ብለው ነው? አረ ምንም ነገር አላልኳቸው። ፋኖ ናቸው ወይስ አባላችሁ? ፋኖ ናቸው። እናንተ ጓደኞች ናቸው። ስልክን ቀሙ። ስልክን ብቻ ነው ሌላ ገንዘብ ወሰዱብኝ? አረ ሌላም ገንዘብ ወሰዱብኝ። በቃ እነሱ ሰዎች አሁንም አልቆሙ ማለት ነው። እነሱ ሰዎች አሁንም አላቆሙ ማለት ነው። ለህዝብ ብለው ወጥተው ህዝባችን እየዘረፉና እያሰቃዩ በፋኖ ስም እየነገዱ ነው ያለው። እነዚህ ሰዎች አሁን ሄደ ማለት ነው። አባቶቻችን ደማቸውን ያፈሱበት አጥንታቸውንም የከሰከሱበት ዕቃ ስላለ የልጁንም ገንዘብ አድርገህ ጠይቀህ ትመጣለህ። ተጠባርጉሽ ጓዳ አዲስ ወደ ግዳት እየመጣ ሰላም ምን አባ አነጋገራችሁ አብራል። ለምንድን ነው ደግሞ ፋኖን ብላችሁ ወጣችሁ? ለህዝብ ወጣችሁ ምንድነው ህዝብን የምትዘርፉ? ፋኖማ ፋኖ ነው። እናንተም ፋኖ ነን ብላችኋል። አዎ እሱ ለነገሩ ፋኖ ናችሁ። አሁን አለቃችሁን ላናገረው ፈልጋለሁ። አለቃችሁን ጥሩልኝ። በምን ጉዳይ ነው የምታናገረው? አሁን የጀደውን ሰውዬ ለምንድን ነው ዘርፋችሁ የሰደዳችሁት? ይመለከታል። አንተ ስለሱ በጣም ነው የሚመለከተኝ። አማራ ነገር ይመለከተኛል። ለህዝብ ስተወጣው ድረስ አማራ ሲዘረፍና ሲሰቃይ ማየት አልፈልግም። እና ምን ነው የምትል? አለቃችሁን ላናገረው ፈልጋለሁ። ጥራልኝ። አለቃ ይላል እንዴ? ወሬኛ አንዴ ጥራለህ። አለቃችሁ ትራዲዮ ወደዚያ አትላቀናብረው እንዴ? ተው ጥራለህ። አንዴ አለቃ የሆነ ሰው መጥቶ አንተ ሊያናግር ይፈልጋል። እኔን? አዎ እኔ ደስ አንተ ነው የፈለከኝ? አዎ ለምን ፈልገኝ ነው? አሁን የዘረፋችሁትን ልጅ ገንዘብና እናንተ ጋር ለእናንተ ከእንግዲህ በኋላ ለእናንተ የማይገባ ቃል እሱ እንዲሰጡ እንፈልጋለን። ማንንም አልዘረፍንም። እኛ ደግሞ እኛ ጋር ምንም ዕቃ የለም። እንዴት የሌለ? ለእናንተ ዕቃችሁ ነው። እንደውም ለእኛ ግን የሀገራችን ሀብት ነው። ለእናንተ ዕቃችሁ ለአንተ ጠቀም ያለ ገንዘብ እንሰጣለን። ለአለቃ ሄድና ንገረውና አብረን እንስራ ብለው እና ምን አሉ? ገንዘብ ሰጠውን። ጭራሽ ከነሱ ጋር እንድንዘርፍ ነው እየተስማማኝ። ይሄማ በጭራሽ የማይሆን ነገር። ካድን አቅማችንን አሳይተን ዕቃውን ማምጣት አለብን። እኛ ለመስጠት ሀገራችንን ማዳን አለብን። ዕቃውን ለመስጠት ፈቃደኞች አይደሉ? እንደዚያ ነገር እንግዲህ አሁን ሄደን አቅማችንን እናሳያችኋለን። ና ተከተለኝ። አለቃ ይሄ ነገር ከባድ ችግር ሳይፈጥርብን አይቀርም። ምንም አያመጡ። እባክህ ምን ፈለጋችሁ? አለቃችሁ ተብዬዋለሁ። ምን አለቃ ትላለህ? ምን ፈልገህ ነው? አለቃ ላናግረው እፈልጋለሁ። ወደ ጉዳይ ግባ። ምንድን ነው የፈለከው? ጭራሽ ለህዝብ ወጣን ብላችሁ ህዝብ ታሰቃያላችሁ። ምን ለማለት ፈልገህ ነው? አሁን ያለፈው ልጅም ገንዘብ ሰርቃችኋል። እናንተ ጋርም ለእናንተ የማይመጥን ዕቃ አለ። እሱ ዕቃውንም እንድትመልሱልን እየጠየቅን ነው ያለው። እናንተ ምን ይመለከታል ስለ ልጁ? ለምን አይመለከተኝ? የአማራ ነገር በጣም ነው የሚመለከተኝ። ለምን አይመለከተኝ? አሁን ምን ነው የምትለው? አለቃ እንጠራለን ይፈልጋሉ። በእንግዲህ ልከው ነበር አይደል እንዴ? ደግሞ ያን እንድትስማማ ልከንብህ ነበር። እኛ በዚያ በጭራሽ አልስማማ። ለምን ማትስማማ? እናንተ ዓላማ ሌላ ነው፣ የእኛ ዓላማ ሌላ ነው። ታላቅ ግዳጅ አለብን እኛ። እና ምን ልታመጣ ነው? አለቃ እንጠራለን ነው እየፈለኩ። አንዴ ጥራለህ። አለቃ አቤት። የትናንትናው ልጅ አንድ ሰውዬ መጥቶ አንተ ሊያናግር ይፈልጋል። መጡ እንዴ? መጥተዋል። ተስማማ እንዴ? አልተስማማሁም። ምን ሆነ ነው የማትስማማ? ዕቃውን እንድትመልስልኝ እየጠየኩህ ያለው። ዕቃውን አንመልስልህም። አብረን የምንሰራ ከሆነ እንሰራለን። ጭራሽ ለህዝብ ወጣው ብለህ ህዝብ ታሰቃያለህ። እኛ ማንንም አላሰቃየንም። አሁን ያለፈው ልጅ ገንዘቡን በጭራሽ አሟጣህ ሌላ አካውንት። እኛ ምንም የነካነው ነገር የለም። የምንሰራ ከሆነ አብረን እንሰራለን። ያለዛ የፈለግከውን ማምጣት ትችላለህ። እንደው ትንሽዬ እንደው አይቆጫችሁ? ምን እዚህ አቀባጥር። የምንሰራ ከሆነ እንሰራለን። ያለዛ የፈለግከውን መወሰን ትችላለህ። እንግዲህ አሁን ሺህ ዓመት እንደ ቀበሮ ፈርተናችሁ ከምና አንድ ቀን እንዳንበሳ ገጥመናችሁ እሱ የወንድነት ነው። ያው ፍልሚያውን እዚሁ እንጀምራለን። ማረፍ ይገባል። አለቃ በቆሎ ሞራላንሳል ይካታሩ አባይ ፈቀዳል
ሞራል አረ ሞራል ሞራል የለም አይዞህ በርታ በል አይዞህ ደብለን እኔ እመልሳለሁ ሞራል ሞራል ስጡልኝ ሞራል ከሁለቱ ቡድን የመጨረሻ እየተፋለሙት ያለው ሞራል ያንሳል ሞራል ያንሳል የመጨረሻው ፍልሚያ እና የምር ታጋይ ይህ ትግል ለመውሰድ ያለ ትንቅንቅ ነው። ምንጊዜም ሀቀኞችና እውነተኞች ያሸንፋሉ። ይህ ነው መልዕክቱ። ሞራል ያንሳል። ይህን ትግል የበግ ለምድ ከለበሱ ተኩላዎች መጠበቅ የሁላችንም ግዴታ መሆን አለበት። እስኪ ይህን የመሰለ ትምህርት አዘል ትርኢቱን አሳዩን። ሞቅ ያለ ሞራል ስጡልን። ሞራል ያንሳል። ይኸውልህ ገንዘብ ይሰግናል። በቃ ተንቀሳቀስ። ሞራል ስጣቸው። የሚገርም ሞራል ያንሳል። ሞራል
እሺ እሺ፣ አንዴ የመጨረሻውን መልእክት እናዳምጥ። አንዴ ጸጥ ብለን ምንም ቢቅለበለብ እንደ ቀትር እባብ ምንም የበላይ ነው። ፋኖ እንዲታያል ሀገሩ ሲረከብ ሞራል አርሰታ የተባለው ኮማንዶ ትምህርት አላግባብ አንተከም ሀገሬን እወዳለሁ፣ ቤተሰቦቼን አከብራለሁ፣ ለታናሽ ለታላቅ እታዘዛለሁ፣ ይፍታል በስም አለቆቼን አከብራለሁ፣ ለተጨቆነ ወገን ዘብ እቆማለሁ፣ ወታደራዊ ተልእኮዬን እፈጽማለሁ፣ የጀመርኩትን እጨርሳለሁ። ነገር ግን ከትንሽ እስከ ትልቅ ብድግ ብለን በታላቅ ሞራል ወደ ቦታቸው እንመልሳቸዋለን። በታላቅ ሞራል። ታዲያ ሞራል የታል? ኧረ ሞራል የለም። ኧረ በሞራል ይህን የመሰለ ትርኢት ሊያሳዩን። ኧረ ሞራል የለም። እዛ አካባቢ እርሱ ሞቅ የሚደንቅ እሺ፣ ተቀመጡ። አመሰግናለሁ።